መሸታ ቤት ጻፊና ተራኪ ሷለኛ አለም እንደ አብዛኛው ኢትዮጵያዊ ወጣት እኔ መሸተኛ ነኝ ዛሬም እንደ ትናንቱ መሸታ ቤት ውስጥ ነኝ በመሸታ ቤቱ ገብቼ እንደተቀመጥኩ መሸተኞችን አስተውል ጀመር በጣም አርጅተው መስማት የተሳናቸው አዛውንቶች በጣም አይናቸው ደክሞ ማየት የተሳናቸው አረጋውያንና በጣም መርቀመ ማውራት የተሳናቸው ወጣቶች መሸታ ቤቱን ሞልተውታል የቤቱን ግድግዳ ማየት ቀጠልኩ የተለያዩ ፈረንጅ ሴቶች አንዷ በፓንት ብቻ አንዷ በፓንትና በጡት ማሳጃ ብቻ አንዷ ወደኔ ቂጧን አጎንብሳ ሌላም የባለጌ ስልት ፖስተሩ ላይ ይታያል እውነቴን ነው ይሄንን ባውቅ ኖሮ ያለ ኮንዶም አልገባም ነበር ግድግዳው ላይ አንድ የተመረቀ ወጣት ፎቶግራፍ በፍሬም ተሰቅሎ አየው እድሜ ለትምህርት ፖሊሲያችን የተመረቀ ሰው ፎቶግራፍ ባየው ቁጥር ስራት የሆነ አንድ ወጣት አብሮ ይታየኛል ከነገ ጀምሬ በአዲሱ አመት መጠጥ ማቆም አለብኝ መጠጥ ለማቆም ብዙ ምክንያት አለኝ ለምሳሌ ዳንኤልን ወሬ ለመሸሽ ስል መጠጥ መተው አለብኝ አይ ዳንኤል ወሬ ማታ እየጨበስነ ቀን እየቃም ስንጫወተው ስለነበረው ካርታ ብቻ ነው ሁሉ ጊዜ የሚያወራው ሁሉ ጊዜ ሸሌን ጥዬ ጆከርን ሳብኩ እያለ በተደጋጋሚ ማውራትን የሰሙት መሸተኛ ሰውዬ ጓደኛ ማራዘሚያ መድኃኒት እንዲጀምር ምከረው ብለውኛል ከዳንኤል ወሬ ቀጥሎ የቴዲ ዝምታ ያስፈራኛል ቴዲ ድሮ ተጫዋችና አስቂኝ ልጅ ነበር ስለ ፖለቲካም ብዙ ጊዜ ያወራ ነበር አሁን ቴንሽን ቦክስ ውስጥ የገባ ይመስል ጭጭ ብሎ ጠጥቶ ወጥቶ ይሄዳል እንጃ ምናልባት ጋንጃ መቾች ምላሱን ሃንግ ሳይሰሩት አይቀርም ሌላው መጠጥ ማቆሚያ ምክንያት ሳሚ ነው ሳሚ የሰፈራችን ልጅ ነው የደና ቤተሰብ ልጅም ነው ማታ ጊዮርጊስ ቢራ ነው ጧት ማገዝ ቀዣ ጊዮርጊስ ድራፍት ነው አሁን ታሞ በግዚርጅ ተይዞ ጧት የጊዮርጊስን ጠበል ይጠጣል እንደ ሳሚ ላለመሆን አሁኑን መጠጥ ማቆም አለብኝ ሰውነቴ ማስተካከል አለብኝ ስጋ ያልቆ አጥንት የቀርቱ ብዙ ጊዜ መንገድም ስጓዝ ሆነ ስቀመጥ አጥንት እየመሰልኳቸው ውሾች በዙሪያዬ ይከባሉ ታክሲው ስገባ ብዙ ጊዜ ወያሎች የአንድ ሰው ሂሳብ ሳይሆን የአስክሬን መጫኝ ዋጋ ይጠይቁኛል አንዳንድ ወያሎች ደግሞ የሪሳ ሳጥን እኮ አይደለም ብለው ይመልሱኝና የመዘጋጃ ቤቱን የአስክሬን መጫኛም መኪና ሹፌር ስልክ ቁጥር ይሰጡኛል ይሄንን ቅጥነቴን ያስተዋለ ጓደኛዬ እኔ አንተም ቦን ወደ ከተማ የምወጣው ሰው እንዳይኝ ጭምብል አጥልቄ ነበር ብሎኛል እንዲያዋርደኝን መጠጥ ማቆም አለብኝ ከራሴ ጋር እንዲህ እየተጫወትኩ ይያለ ገብሩ ገባ ገብሩ ማለት የጎጃም መልካ ምድር የሚመስል ፊት ያለው ጎጃሜ ነው ብር መክፈል ማዘርዘር አይወድም ለ9 ብር 10 ብር አላዘረዝርም የሚል ጋብሮ ነው እንብላ ማለትም አይወድም ለነገሩ እሱ ብቻ ሳይሆን ህዝቡ እንብላ ማለት ትቷል ወገኖች አሁን እኮ የሚያጎርሰው የለም አሁን እጁን ወደ አፍህ የሚያስጠጋ ካለ ሊመታ እንጂ ሊያጎርስ አይደለም ከዛሬ ጀምሬ በጊዜ ቤትና ንሳ መግባት አለብኝ ብዬ ገብሩን ቻው ብዬ ወጣው በማግስቱ ገብሩን መንገር ላይ አገኘሁት አንተ እንደወጣኮ መሸታ ቤቱ በአንድ የጠባብ ጦርነት ሜዳ ሆነ አለኝ አንዱ ቦምብ ነው የምጥል ሲል ሌላው አንተ የሻቢያ አውሮፕላን በእኛ ላይ ቦምብ የምጥል ማለት ከዚያ በቃ ቀውጥ ሆነ ካንተ ቤት በኩል ተቀምጠው የነበሩት ናቸው የተጣሉት አልኩት እንጃ ብቻ በስተሰሜን ይሆናል አለኝ እንዴት በግምት ነው ብለው አይ መቼም ኢትዮጵያ ውስጥ ብዙ ጊዜ ግጭት የሚነሳው እና የሚመጣው በሰሜን በኩል ነው ብሎ መለሰልኝ እውነቱን ነው የኤርትራ ጦርነት በሰሜን ነው የደርግና የወያኔ ጦርነት መነሻው በሰሜን ነው ያድዋ ጦርነት በሰሜን ነው ሌላም በዚህ ረገድ ካየነው ኢትዮጵያን በደቡብ ኬንያ በምስራቅ ሶማሌና ጅቡቲ በምዕራብ ሱዳን በሰሜን ጦርነት ያዋስኗታል አመሰግናለሁ